ዳቦ ያህል እንኳን የሚወረወሩ አሉ። ስኮላርሺፕ የምንቀበለው እኛ ራሳችን አልነበር። ቁራሽ ዳቦ ከሌላ ለምኖ ማምጣት ነው የሚሻለው ወይስ ራሷ አምርታ የራሷን ልጆች ራሷን ቀጣዩን ትውልድ የውጭ ናፋቂ ስኮላርሺፕ እና ቦስ ትናንት ባነሳው የስኮላርሺፕ አስተያየት መሰረት ብዙዎቹ ሰዎች ጥያቄ እያነሱብን ይገኛል። ለምሳሌ ስኮላርሺፕ የሚሄዱ ሰዎች ሀገራቸውን ጠልተው ሳይሆን ተምረው ሀገራቸውን ለመርዳት የሚያደርጉ ሰዎች ናቸው። በዚህ አስተያየት ውስጥ አንተ ምን ትላለህ? አየህ፣ የብዙዎቹ ምክንያት እንደዚህ ነው። በጣም የሚገርመው ነገር ሁሉም ሰው ተመሳሳይ ምክንያት ነው የሚያነሳው። መጀመሪያ ላይ ወደ ስልጣን እስኪገቡ ድረስ እስኪደርሱ ድረስ እኛ ለሀገራችን ታማኝ ነው፣ እንደኛ ለሀገሩ የሚቆረቆር ነገር የለም እና እንደምንም አድርገው ህዝብን አጀጅለው የሚፈልጉትን ካገኙ በኋላ ያም በኋላ ከራሳቸው ኮድ ይልቅ ለሀገር መቆርቆር ፈጽሞ ይረሳሉ። እነዚህም ሰዎች እስኪ አንድ መልስ ስጠኝ። እስከ ዛሬ ድረስ ስኮላርሺፕ እየሄዱ አንድ የቁራሽ ዳቦ ያህል እንኳን የሚወረውሩ አሉ። ይህን ጭንቅላት ተጠቅመው ሀገራቸውን ቢያስቀምጡ ኑሮ ይህን የስኮላርሺፕ የምንቀበለው እኛ ራሳችን አልነበረም። ለምሳሌ አሜሪካ በ1492 ተነስታ በእንግሊዝ እና በፍራንስ ቀኝ እጅ ተይዛ ያን ያህል ስትወል ኑራ፣ ነገር ግን ራሷን በራሷ ክሬት አድርጋ ዛሬ ስኮላርሺፕ መቀበል ጀመረች። አየህ፣ እነዚህ ስኮላርሺፕ ብለው ሀገራቸውን ከዛ ጋር ሂደው ዳቦና ቁራሽ የሚታክል ለመወርወር ሳይሆን እነሱ መስራት የነበረባቸው ራሳቸው ከሀገራቸው ውስጥ ሆነው ሀገራቸው ራሷ ስኮላርሺፕ እንድትቀበል ማድረግ ይችሉ ነው። ይህ የብዙ ተልካሾች ምክንያት ነው። ቁራሽ ዳቦ ከሌላ ለምኖ ማምጣት ነው የሚሻለው ወይስ ራሷ አምርታ የራሷን ልጆች ራሷን ትመግብ ማድረግ ነው? በተደጋጋሚ የሚነሳው የማያሳምን ምክንያቶች እያነሱ የሁሉን ልብ ያንጠለጥላሉ። የእነሱ መሄድ ብቻ አይደለም፣ ቀጣዩን ትውልድ የውጭ ናፋቂ ስኮላርሺፕ ናፋቂ አድርገው ይቀራሉ። ከመጀመሪያ እስከ መጨረሻ ድረስ ፊደል ለመሸምደድ ቁጥር ለመሸምደድ ብቻ እየተማሩ መጨረሻ ላይ ስኮላርሺፕ ለማግኘት ይሄዳሉ። ያኛው ብሎ ካልተሳካላቸው እንኳን ባህር አቋርጠው በስንት ውቅያኖስና በረሃ ተሰቃይተው ለመሄድ ይፈልጋሉ። እሱም ካልተሳካላቸው ስንቶች ያዙ የበረሃ እንዲሁም የውቅያኖስ ስራት ይቀራሉ። አየህ፣ ምክንያታቸው ይህ ተልካሻ የሆነ ምክንያት በእኛ ጊዜ ማቆም አለበት።